ማህሌት የብዙ ኢትዮጵያውያኖችን ብር ይዛ ተሰውራለች። እንግዲህ ከነዚህም ውስጥ ውሾ እንደዚሁንም ደግሞ ብዙ ሌሎች ሀገሮች ላይ ወስታቸዋለሁ ብላ ያታለለቻቸው ሰዎች ማስታወቂያ ደግሞ ያሰራላት ደግሞ ሚኪ ወይም በቲክቶክ ስሙ ፊት አውራሪ የምንለው እንግዲህ በአጠቃላይ እነዚህን ሁሉም አታላ የብዙ ኢትዮጵያውያን እንግዲህ በምንም ሊከፈል የማይችል ብር ይዛ ተሰውራለች። ከእንደዚህ አይነት ነገር ይጠብቀን። ይሄ ሰዎችን ለምታምኑ በተለይ በአሁን ጊዜ እሷ ጥሩ ሰው ናት እሱ ጥሩ ሰው ነው ብላችሁ ሰው አለ ብላችሁ ለምታምኑ፣ አንዳንዴ ደግሞ የሚዲያ ሰው ነው የት ይሄዳል ወይም ደግሞ ሚዲያ ያወቃት ናት የት ትሄዳለች ብላችሁ ብራችሁ አውጥታችሁ ለምትሰጡ ሰዎች ትልቅ ማስተማሪያ ነው ብዬ እላለሁኝ። አላህ ከእንደዚህ አይነት ነገር ይጠብቀን እላችኋለሁኝ። ሰው የሰው ሀቅ የማይፈራበት የሆነ ጊዜ ላይ ደርሰናል። እጅግ በጣም ነው የሚያሳዝነው እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው። አይሻ ነኝ። እንግዲህ ማህሌት የምትባል ዱባይ ላይ የጸጉር ቤት ወይም ደግሞ የውበት ሳሎን የነበራት በየጊዜ በተለያዩ ፎቶዎች ላይ የተለያየች ሆና ነው የምትታየው። እንግዲህ ይላሉ ብዙዎቹ። ያው እንግዲህ የራሷ የውበት ሳሎን ካላት ከሜካፖም ከምናምንም ሊሆን ይችላል ማለት ነው። በአጠቃላይ እንግዲህ ሰዎች ዱባይ፣ ሌላም ሀገር ካናዳ ምናምን እወስዳለሁ ብላ የብዙ ሰዎች እንግዲህ ብር ግማሹ በተለይ እዚህ ሀገር ላይ ብዙ ብር የሚያክል ነገር እዚህ ኢትዮጵያ ውስጥ ያለ ሰው ከየትም ሊያገኝ አይችልም። የእናት አባቱ ቤት ሽጡ፣ ገጠርም ካለ ከሆነ የእናት አባቱ ያለ ቅርስ ወይም ደግሞ የሚኖሩበትን አጥፍቶ ነው ብሩን ይዞ የሚመጣው። የተሻለ ኑሮ አመጣለሁ ብሎ እንግዲህ ስደትም ላይ አሁን ብዙ አመት እያኖረች እንግዲህ እዚሁ በቲክቶክ እየቀለደችም ምንም እያለች ደግሞ ሰው የታየችም ያው የተለወጠች የመጣች ደግሞ ፋሲካ ወይም ደግሞ ውሾ እሷ ራሱ እንግዲህ አመነቻት ጥሩ ሰው መስላት እንግዲህ ያው በ46,000 ድርሃም እንደዚሁንም ደግሞ ከዚህ በፊትም ሰጥቻያት እንደውም እጥፍ አድርጋ ነው የምትሰጠው። ወርቅ ራሱ ለምን ቤት ታስቀምጫለሽ ይጠፋብሻል ምናምን ብላኝ እሷ ጋር ሁላ አስቀምጫለሁ የአንገት የጣት ምናምን ብላለች። ይሄ ሁላ ብር እንግዲህ ይዛባት ጠፍታለች ማለት ነው። እሱም ብቻ ሳይሆን ሚኪ ራሱ እንግዲህ እሷ እንደዚህ በምታደርገው ነገር በደንብ እንግዲህ አስተዋውቆላት እንግዲህ እሱን ባዩት መልኩ እንግዲህ የተሳሳቱትም ያው የብዙ ሰዎችን እዳ ገብቶብኛል እና ጓደኞች ተባበሩኝ፣ ይሄ ነገር እኔ እንዴት አደርጋለች አላልኩም ምናምን ብሎ እንግዲህ ያው እንትኑን አጋርተዋል ማለት ነው። በአጠቃላይ እዚህ ጋር እንግዲህ ከዚህ በፊትም ሀቢባ እንድታስተዋውቅላትም ተናግሬ ነበረ ምናምን ነገር አለ። አሁን ሚኪ ሲያወራ እንደሰማ ነው ማለት ነው። ግን በአጠቃላይ እኔ እዚህ ጋር ልል ምችለው ማንኛውም ሰው እርግጠኛ ያልሆነበት ነገር ማንኛውም ሰው ደግሞ ያላመነበትን ነገር ማድረግ የለበትም። ምክንያቱም እያንዳንዱ ሰው እርግጠኛ አይደለም። አንድ ሰው ይዞ የሆነ ነገር ብቻ የሚዲያ ሰው ስለሆነ ብቻ ወይም ደግሞ ነገም የት ትሄዳለች የት ይሄዳል ሚዲያ ያወቀው ሰው ነው በሚዲያ ይዘዋለሁ በሚዲያ አገኘዋለሁ። ብዙ ጊዜ ይሄ ነው መሰለኝ የሚያታልለን ማለት ነው። ምክንያቱም ከባድ ነው። የሚዲያ ሰው ስለሆነ ብቻ ከየትም ልናገኘው አንችልም። እንግዲህ እቺ ሴትዮ አስቧት እንግዲህ የራሷን የተለያየ ገጽታ ማንነትን ቢኖራት ባይኖራት አላማው አድርጋ የተነሳች የሰውን ብር መጀመሪያ በትንሿ ቅምሳ ቀምሳ ያው መጨረሻ ይዞ ላስ ማለት ሊሆን ይችላል። አሁን እሷ እንግዲህ ካናዳ ገብታለች። ካናዳ ከነ ልጆች እንግዲህ ብዙ ልጆች ባል እንዳላት ፎቶዋን እንግዲህ እየለቀቁት ነው በየቦታው ማለት ነው። ይሄ ሁላ ልጆች ያሉት ይሄ ሁላ የራሷ ህይወት እያላት እንደው ብኔ ባልዮ ራሱ እንደዚህ ነገር እንደምትሰራ ያቅም ወይ እንዴት ዝም አለ ወይ? ሳብረው ነው በጋራ ነው ሌብነት ብሉት። የትልቅ ሌብነት የሰው ልጅ የላቡ የልፋቱ የዛ ሰው የደከመበትን እንደ መብላት እሳት እንደ መጉረስ ነው ማለት ነው። እዚሁ ምድር ላይ እሳት መስሏት ሊሆን ይችላል። ነገ እኔ በቃ ብዙ ጊዜ የኛ ኢትዮጵያውያኖች ወይም ደግሞ የትኛውንም ሰው ሊሆን ይችላል ምን ሰራቸው ክፋቶች መጥፎ ነገሮች አንዳንዴ ሰው ልጅ እኮ እሱ ይሰራል መጥፎ ነገር አንዳንዴ ዞሮ በልጁ ነው ብዙ ጊዜ በልጁ ያገኘው በልጁ ይሄድ ነው የሚባለው ማለት ነው። ስለዚህ ስረቁልኝ አርጉልኝ ይሄ አይሆን ብሎ የማይል ልጅ ነው ጦሱን የሚተርፈው ማለት ነው። እንግዲህ እቺ ሴትዮ
ምንም ሰውን ከየት ያመጣል? ከየት እንደ ምሳሌ አረብ ሀገር ያለ ሰው ደክሞ ለፍቶ ህይወቱን ተንከራቶ እንግዲህ አንዷ የ8 ወር ደሞዝ በሙሉ ሰጥቻታል ሳትሰጠኝ ሄደች ነው ያለች። እንግዲህ እሷ ፀጉር ቤት የምትሰራ ልትሆን ትችላለች። እኔ በሀገሯ የ1 ወር ደሞዛ ቁጭ ብሎ የሚጠብቁ ቤተሰብ ወይ ታመም ቤተሰብ ኖርባት ሊሆን ይችላል። የሰው ሀቅ ከባድ ነው እጅግ በጣም ምንም አላህ የሰውን ሀቅን የሚያክል ነገር ወስታችሁ የተመቻቸ ኑሮ ያኖረኛል ህይወት ያሳካልኛል ማይሆን ነገር ነው። ምንም አሄራም አይጠብቅም እዚሁ ምድር ላይ ማለት ነው። እና አሁን እቺ ሴትዮ የሰውን ሀቅን የሰው ልጅ የላቡ የድካሙ የልፋቱን ይዛ ነው የጠፋችው ማለት ነው። እና ሰውም አንዳንዴ ትምህርት ይሆነን ሁሉም ነገር አሳካለሁ አደርጋለሁ ያለ ሰው በሙሉ ያደርጋል ማለት አይደለም። ምናምነው ነገር የሆነ አንዳንዴ እኮ ትንሽም ቢሆን መጠርጠር አለብን። ማስታወቂያ ራሱ አሁን ብዙ በሚዲያው ታዋቂ የሆናችሁ ራሱ ማስታወቂያ ሲያሰሯችሁ ምን ያክል እርግጠኛ ነው? ምን ያክል ዋስትና አለው? ይሄ ነገር አንድ ነገር ቢፈጠር ማን ነው ተያዡ የሚለው ነገር አስታውሱ እንጂ የሚከፈላችሁን ብር ብቻ አትዩ። አይታወቅም። አሁን እንግዲህ ሚኪ ብዙ እስከ ስንት ሚሊዮን እንደገባበት ነው አይደል? ይሄ ሁላ እንግዲህ ያው ሀብት አለኝ መኪና አለኝ ቤት አለኝ ምናምን ይላል። እንግዲህ እኔ የቤቱ ምኑ ሳይሆን ይሄ ከፍለህ ልትመልሰው ትችል ይሆናል እናንተ የዚህ ሁላ ሰው ማለት ነው። ይቅር የሚልህ ይቅር ሊልህ ይችላል። ግን አንዳንዴ የምታገኙትን የማስታወቂያ ገንዘብ ብቻም ሳይሆን ምን ያክል እርግጠኛ ነው? ምን ያክል ዋስትና አለው? የሆነ ነገር ሰው በዚህ ነገር ላይ አንድ ነገር ቢፈጠር ማን ነው ውስጥ ተጠያቂ? ለዛ ተጠያቂነት ምን ያክል ዝግጁ ነኝ የሚል ነገር ማሰብ አለባችሁ ብዬ እላለሁኝ። አንድ ነገር ከመስራታችሁ በፊት ማለት ነው። እና እጅግ በጣም ያሳዝናል። አንዳንዴ ሰው ራስ በራሱ እጅብ የሆነበት እንደዚህ ጊዜ ላይ መድረስ ሀቂቃ በጣም ነው የሚያሳዝነው። እንግዲህ ሴትዮ የዚህ ሁላ ሰው ሀቅ መመለስ አለባት። ተይዛ ብቻ መታሰር ሳይሆን የሰው ሀቅ። ሌላዎቻችሁ ግን ትምህርት እየሆናችሁ ያኔ አረጋለሁ ያለ በሙሉ እንደማያረግ ከዚች ሴትዮ ተማሩ ማለት ነው የምፈልገው። አንዳንዴም ደግሞ ታዋቂዎችን አይታችሁ እርግጠኛ ያልሆናችሁበት ነገር አትግቡ። ማስታወቂያ ስለሰሩ ብቻ ትክክል ናቸው ብላችሁ ደግሞ አትበሉ። አንዳንዴ መጠርጠርም ጥሩ ነው። ጠርጥሩ ማለት እፈልጋለሁ። እንግዲህ ሴትዮ ፈጣሪ የስራው ይስጣት እንግዲህ